ሰላም ውድ የቤት ስታይል ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የኔ ፌቨራይት ከምላቸው የአክሰሰሪ ሻፖች ውስጥ ሀቢላቢ የተባለው ሻፕ ይዣችሁ ሄዳለሁ። ቤቴ ውስጥ የምታያቸውን ሪያሊስቲክ ተች እውነተኛ የሚመስሉ ግሪነሪዎችን፣ አንዳንድ አበቦችን እንደውም የት ነው የምትገዢው እያላችሁ የምትጠይቁኝ እና ያን የምገዛበት ቦታ ነው የምወስዳችሁ። እዚህ ቤት ውስጥ ብዙ አይነት እቃዎች ይይዛሉ። ለምሳሌ ዲአይዋይ ወይንም በራሳችን ነገሮችን መስራት ለምንፈልግ የተለያዩ ብትን ጨርቆችን፣ ክሮችን፣ የተለያዩ ቀለሞችን፣ የተለያዩ የቤት ማስጌጫ እቃዎች፣ የካንቫስ አርት፣ ቆንጆ ቆንጆ ግሪነሪ እንዲሁም አበቦች፣ የጋርደን እቃዎች እና የመሳሰሉት። በተለይ ደግሞ ሲዝናል እና የሆሊዴይ እቃዎች ደግሞ በጣም ነው የሚያምሩት። ብዙ ምርጫ ደግሞ ይኖራቸዋል ማለት ነው። እኔ ደግሞ ይህንን ቤት በጣም የምጎበኘው ሲዝናል የሆኑ እቃዎችን ስፈልግ፣ አክሰሰሪዎችን እንዲሁም ደግሞ የሆሊዴይ እቃዎችን ስፈልግ እመጣለሁ። እቃዎችንም ደግሞ እገዛለሁ እና የሆነ ጊዜ ኖት ያደረኩት ነገር ያ የገዛሁት እቃ ከሆነ ጊዜ በኋላ 60% ኦፍ ፎቶ 40% ኦፍ ፎቶ አየዋለሁ እና ኦኬ ብዬ መቼ እንደዛ እንደሚሆን ፓተርኑን ስለለየሁት ከዛ በኋላ እነዚህ ዲስካውንት በሚገኙበት ታይም የምፈልጋቸውን እቃዎች እገዛለሁ። ስለዚህ ከኔ ጋር ወደ ገበያ ሳስወጣችሁ ዛሬ እናንተም በምትሄዱበት ሰዓት በቅናሽ የምትፈልጉትን ነገር ለማግኘት እንዲያስችላችሁ ከማሰብ ነው ይህንን ቪዲዮ እየሰራሁላችሁ። እንግዲህ በዋናነት ሀቢላቢ የምመጣው ለሁለት ነገሮች ነው። ሲዝናል የሆኑ እቃዎችን ለመግዛት ስፈልግ እና የሆሊዴይ እቃዎችን ለመግዛት ስፈልግ። ለምሳሌ አሁን ስፕሪንግ እየደረሰ ነው፣ ግን ዊንተር ላይ ነው ያለ ነው አይደለ? ስለዚህ የስፕሪንግ እቃዎችን አበባ ወዳለሁ አበቦች ነው ለመግዛት ብፈልግ አሁን ላይ ሀቢላቢ ብሄድ 40% ናቸው ዋጋቸው ማለት ነው። ነገር ግን ሲዝኑ ሲቀርብ ወይንም ደግሞ ሪል ስፕሪንግ ሲዝን ላይ ከሆን ግን ወደ ቦታቸው ይመለሳሉ ማለት ነው። ሌላው ደግሞ እንደዚህ ሆሊዴይ አክሰሰሪዎችን በምትገዙበት ሰዓት ክሪስመስ ከመድረሱ ከመቅረቡ በፊት ልክ ፎል እንዳለቀ ያወጧቸዋል፣ ይደረድሯቸዋል። የዛኔ ሄዳችሁ ብትገዙ አብዛኞቹ 40% 60% ሆኖ ታገኟቸዋላችሁ። ሌላው ደግሞ ሲዝኑ ካለፈ በኋላ ወይም በዓሉ ካለፈ በኋላ ኔክስት ዴይ ምናምን ብትሄዱ እስከ 75% ድረስ ሁሉ ከዛም ባለፈ ዲስካውንት ታገኛላችሁ። ምክንያቱም የማይበላሹ እቃዎች ስለሆኑ ብታስቀምጧቸው ምንም ችግር የለውም። ይሄንን ዘዴ የማታውቁ ስለዚህ ከዚህ በኋላ ሀቢላቢ ስትሄዱ ሲዝናል እቃዎች ከሆነ ሲዝኑ ከመድረሱ በፊት ነው እቃውን አውጥተው የሚደረድሩት። ቀድማችሁ በመግዛት ብዙ ዲስካውንቶችን ማግኘት ትችላላችሁ። ወይንም ደግሞ ሲዝኑ ካለፈ በኋላ ወይንም በዓሉ ካለፈ በኋላ ማይበላሹ እቃዎች ስለሆኑ ገዝታችሁ በቅናሽ ማስቀመጥ ትችላላችሁ። በዓሉ በጣም የቀረበበት ታይም ላይ ለምሳሌ የታንክስጊቪንግ የክሪስማስ በዓል ሊሆን ይችላል። እዛ ላይ ወይም ደግሞ አክቹዋል ሲዝኑ ያለበት ታይም ላይ ብትሄዱ ግን እነዚህን ኦፈሮች ላታገኙ ትችላላችሁ ማለት ነው። እንደዚሁ ተመሳሳይ ሁሉ የማይክል ስቶር የምታውቁት ካላችሁ እነሱም እንደዚሁ ዲስካውንታቸው ሲዝኑ ከመድረሱ በፊትና ከዛ በኋላ ነው ያላቸው። እነሱም ጋር ይህንኑ እንትን ፎሎ ማድረግ ትችላላችሁ። እንግዲህ ወዳጆቼ ዞር ዞር ማለቴን ቀጥያለሁ። ሀቢላቢ ስቶር ለ2026 ለስፕሪንግ ያመጡትን ሱቃቸው ውስጥ ያሉትን እቃዎች የመረጥኳቸውን ዞር ዞር እያልኩ አሳያችኋለሁ። በየአመቱ የሚያመጧቸው እቃዎች ይለያያሉ ባይዘወይ። ስለዚህ የዚህ አመት ይሄንን ይመስላል። እንግዲህ ይሄንን እያያችሁ የምትፈልጓቸውን ነገሮች እንደምታገኙበት ተስፋ አድርጋለሁ። እናንተም እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛችኋለሁ። ቻናሌን ላይክ በማድረግ ለወዳጆቻችሁ ሼር በማድረግ ሀሳቡን ካላችሁ ደግሞ ኮመንት ሴክሽን ላይ በመተው
ኢንኮሬጅ እንድታደርጉኝ ጠይቃችኋለሁ። መልካም ቆይታ።
ውድ ተመልካቾቼ እንግዲህ ዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። እስከ መጨረሻው ከኔ ጋር ስለነበራችሁ በጣም ቴንኪዩ። በሚቀጥለው በሌላ ቪዲዮ እመልሳለሁ። እስከዛ ድረስ የተባረከ ሳምንት ይሁንላችሁ።